አለ የእጅ ሰዓት አለ እሱን አብርሃም እንዲመልስ አድርግ ተብላ ነው ሩታ እና አስደንጋጭ ነገር ነው መነግራችሁ ማለት ነው ቤተሰብ የማይጠበቅ ነገር ከአብርሃም የማይጠበቅ ነገር ነው እኔ የሰማሁት ማለት ነው እጅግ በጣም ልብ የሚሰብር ነገር ነው ቤተሰብ አላቅም ምን ብዬ ለእናንተም እንደማስረዳችሁ ምን ብዬ እንደምነግራችሁ ማላቅም እንግዲህ ቤተሰብ አብርሃም ምንም አልነቃም ምንም አላወቀም ምንም ነገር በቃ ለምትሉ ሰዎች አብርሃም ለኔ በአሁን ሰዓት የማስመሰል ጨዋታ እየተጫወተ ነው የሚመስለኝ ማለት ነው ለምን የመመለሻ መንገድ ስላጣ በዚህ አይነት መንገድ መመለስ ማለት ሄርሜላን ጉርቶ እመለሳለሁ ማለት እጅግ በጣም ልብ የሚሰብር ነገር ነው ለውጥ አመጣ ብዙ ነገር አወራ ብዙ ነገር ተቀየረ ብዙ ነገር ሀቢል ብቻ አይደለም ሀቢል ላይ ፎከስ ስላደረገን ብቻ ነው ሀቢል ያስደረገችው እንጂ የሆነ ነገር አብልታዋለች ለዚህ ልጅ ልታዘናጋ ነው እኮ ሀቢል ያደረገችው ከዚህ በፊት ተቃውሞ ስላቀረብን ልታዘናጋ ማለት የተደረገበት መድኃኒት በሌላ መንገድ ነው ካሌብ ተናግሯል በሌላ ሁለት ቀን ሙሉ እኮ ሚዲያ ላይ አልመጣም ሲመጣ እኮ ደዚህ ሰው መቆም አቅቶት እኮ ነው ካሜራ ያወራ ነበር እኔ ጥያቄ ልጠይቃችሁ አሁን አብርሃም ጤነኛ ነው ወይስ አይደለም ግን የሚናገረው ንግግር እንደ ጤነኛ ሰው አይደለም የተነገረውን ነው እሱ እየተናገረ ያለው ኮፒ የተደረገውን ነው እያወራ ያለው እንዴ አብርሃም እስከዛሬ አሳውቁም እንዴ ጤነኛ ይሁን አይሁን የሚያቆፋው እንግዲያውን ገባሽ እኔ ዩቲዩብ ላይ እንደውም ዩቲዩብ አለኝና ዩቲዩብ ላይ ትናንትና ሰርቼ ነበር እሱን ቪዲዮ ማለት ነው ወዲያ ላይ ተመልሰሽ እሱን ማንነት ያኔ ትረጃለሽ የምር እኔ አብርሃም በጣም ነው የምወደው ጋይስ ማርያምን አብርሃም በጣም ነው የምወደው ምክንያቱም በጣም የዋህ ነው አብርሃም ግን በቃ ማለት እንዴት ነው ቆይ አንዴ ልንገርሽ አብርሃም ቢያንስ ማለት ነው ጋይስ አዳምጡኛ አንዴ ሰሪም ሰርሰርሽ ውለቅ ውዴ አንዴ ትላለች ወይ አይ ኮመንቱና ለምሳሌ ማለት ነው አሁን አብርሃም ሄርሜላን ባይወዳት በቃ ባይፈልጋት ራሱ ማለት ነው ለምንድን ነው እንደዚህ የሚሰብር ንግግር የተናገረ እሱ አናደደኝ ትላንት በጣም ነው የተናደደኝ ጂኒ እኮ ነው የሚያወራው እሱ አይደለም ምን ሆናችሁ ጂኒ እኮ ነው የሚያወራው አሁን ደግሞ አብርሃም ላይ እንዳትፈርዱ አብርሃም ላይ ይቼ ማን ነው የሚባለው ይሄ መላጣ ሂሩታ ባል ማለት ነው ምንድን ነው አለ እኔ ሚዲያ ላይ ያበላችሁ ነገር ሳላወጣ ልጁን ጤነኛ አድርጉ ነው አለ ገባሽ እውነት መቼም እንዘገያል እንጂ ይወጣል እሷ ደግሞ እና አላየንም ገባሽ ያላየን ሰው ሀገር ሆነ መፍረድ የለብኝ አብርሽ በዛ ምናቆ አብርሽን ከሰው ጋር ሲጣላ ሂሩታ ጋር ሲጣላ እንኳን ሳቅ ይወዳል ማጫወት ይወዳል እንኳን አብርሽ አብሮ የበለሰው አይደለም ሄርሜላ ለሱ ችግር ጊዜ ከቤት ውጣ ብለሽ ሻንጣ እያበረረሽ እንደ ውሻ ክብር ሳሰጣ በጥፊ እየመተች ሰው ፊት ለፊት እያዋረደች የነበረችው ሴት ጊዜ ጎኝ ላይ የቆመችን ሴት እንደዚህ አይነት ማለት አይመልስም አብርሽ ቤተሰብን የሚያከብር ልጅ ሰውን ህዝብን የሚያከብር ልጅ አውቆ የማጫወታ የሚወድ ልጅ እንደዚህ ደንዝዝ ነው ትላንትና እኮ ቀለበት የወጣ ራሱ እንኳን ፈገግ ብሏል ይሄ አንገቱ ብር ከወጣ ራሱ ፈገግታ አለው ሄርሜላ ጋር አንድ ደቂቃ ብቻ ቢያወራ ይስማም ነበር ኤፍሬም ለምን ፈሳለው ምን እንደሆነ መዘላት አይችልም ማለት ችግራችሁ ስላላችሁ ማልቀቅ አልቻለም አብርሽ ላይ ምን የምትፍረድ ተደርጓል ሰላም ለምን እነሱ እንደማያገናኛችሁ ታውቃላችሁ ሄርሜላ እንደምትመልስ ያውቃሉ ለዛ ነው ከሄርሜላ ጋር እንድትገናኝ አይፈልጉም ምክንያቱም ለምንድን ነው ሄርሜላ ትመልሰዋለች ስለዚህ ማለት ነው ትላንትና አሁን ሄርሜላ ቤት ነው ቪዲዮ የተለቀቀው አስተያየት ስጡ ስትጠራ አትል በውርቆት ሆነ ደውላችሁ ደግሞ ብሎ ነገሩን የምታፈቅረው የምትወደው ከሆነ የሱን ስሜት መረዳት አለባት እንዴ ፍቅር እኮ ዝም ብለህ የራስን ስሜት መግለጽ አይደለም አትሂድ ነው በቃ ሄርሜላ ማንንም ቢጠራ ሆነ ከሙዜ ጋር ያለውን ነገር ሄርሜላ ማለት ነው ሄርሜላ ኤፍሬም የሚባለው ነፍጣም ማለት ነው ወንድሙ ገዳይ ማለት ነው የቡታጀራ ዩቲዩበሮች ማለት ነው አሁን ብትከተሉ ሁላችሁ ማለት ነው አንዱ ሲበልጥ አንዱ አይወዱም ማለት ነው አንዱ ሲበልጥ አንዱ አይወዱም ለወንድሙ ጠላት ሆነ ወንድሙ ወዶ ነው ተፍሎለት ነው መቼስ ብር ነው እንደዚህ የሚያሳብደው እሱ ኖ እሱ ለብር ማሽ ነው ከዚህ በፊት ልንገራችሁ ኢቱን ሃይሚን እኮ ለሌላ ሰው አሳልፎ ሊሰጥ የነበረ ወንድ ነው ስለዚህ አሁን ሂሩታ ማለት ነው ለራቁት ፎቶ እኮ ነው 200,000 ብር የተከፈለችው ሰው ለአሁን ደግሞ
ወንድሙን እንደፈለክ ታረጋለህ እኔ ላይ ብር ከፍላለሁ ካለች እሱ ምንም የሚያደርግበት ምክንያት የለውም። ምክንያቱም ከቤተሰብ የተለየ ነው። መኪና እየነዳ ያለው እኮ ለአብርሃም እሱን ሀብት ነው አይደል የፈለገው፣ ግን ልጁን ይፍቱት እንዴ ፈልጎ ነው እኮ አሉ። መኪናው ሚዲያ ላይ ይምጣ እንደዚህ እየሆነ እኛ ማየት አንፈልግም እንዴ። እያበዱ ነው የለውም ነበር እንዴ? ኧረ የለውም። የምን መኪና አንቺ ደግሞ እኮ እሱ ነው የሚነዳው። አብርሃምን መኪና ያው ሊወርስ ፈልጎ ነው እና ሀብት ፈልጎ ከሆነ ሀብቱ እኮ ተሰርቶ የሚመጣው ነገር ነው አይደል? ነገረች እኮ ቡዜ መኪናውንም ከፈለክ ውሰድ፣ ወንድሜን ብቻ አይደለም። አዎ ወንድሙ ብቻ ይዲኖ ይምጣልን፣ እንደ በፊቱ እንደ ፋንዲሻ እየፈካ እየሳቀልን ይምጣልን እየጨፈረ። ከዛ ውጪ እንደዚህ አንገቱን ደፍቶ ኦዲየንስ ማን ነው እስከምን ድረስ እኛ አንፈልግም። ሰላም በላቸው ይባላል። እነማንን አላለም እንዴ ከዚህ በፊት እኮ። አሁን ትናንትና አትፍረዱበት። ለሄርሜላ ምን ሊመታት እንኳን ይችላል። የሚያወራው ጂኒ እኮ ነው እሱ አይደለም የተናገረውን። አሁን ኤፍሬም ሲነካው ነው እያወራ ያለው። ማቆሙ እንኳን እኮ አግቶታል። ፊቱ አብጧል፣ አንገቱ አብጧል። አንዴ ቸኩላለሁ። እድል ስጡኝ በእናታችሁ ፋሚሊዎች። እኔ ነኝና የኤርሜላ ደጋፊ በጣም ነው ያሳዘነች እና ብዙ ጊዜ እኔ እሷን ነው የምከታተለው እና የእሷ አድናቂ ነኝና የአብርሃምና የእሷ ማለት ነው። ብዙ ጊዜ ከማዳሜ ጋር ነበር የምከታተለው እና ማዳሜ ጋር ብዙ ነገር ትነግረኛለች። ያው እነሱን አስተያየት እያየች ከዚህ በፊት እናቴ በጣም ታማብኝ አላውቀውም የምር ምን እንደምትታማም ብዙ ጊዜ ዝም ብዬ ነው የማለቅሰው። እናትሽ ለምንድን ነው የምታለቅሰው? ሲር ተደርጎበት ነው አለችኝ። አዎ የበፊት የተደረገበት ሲርን አላውቀውም። በቅርቡ ጊዜ ለሰው የተቀበረ ሲር ላይ ተራመደችው። ይሄንን ነገር እኔ አልነገርኳትም እና የማዳም አንዳንድ ነገር ደግሞ እናንተ ታውቃላችሁ እና ትረዱኛላችሁ ታምናላችሁ ብዬ ነው የማስበው። ከዛ እንደዛ ስትለኝ አልቆየም፣ ቅርብ ጊዜ ነው 2 ዓመት 3 ዓመት ነው አይሲኝ። ይሄ የተራመደችበትን ሲር አውቀዋለሁ። በእርግጥ እሱ በደንብ ነው የማውቀው። ከዚህ በፊት የተሰራበት በቤተሰብ ደግሞ እሱን አላውቀውም። አንዲ ብላኝ ያን ነገር በጭንቅላቴ ስለያዝኩት ይሄን አብርሃምን አሳይቻት ይሄ ልጅ እንደዚህ ተደርጎበት ነው ወይስ ድራማ ነው ወይስ እውነት ነው ወይስ የተደረገበት ነገር ነው ስላት በጣም ተደርጎበታል እዛ ቦታ ካልሄደ በስተቀር አይለቀውም እኔ ያለችኝ እና በጣም ያዘንኩት። ለኤርሜላ የምትቀርቡት እንደዚህ ብላችሁ ብታስረዱና ኤርሜላ መች ቀርቧት ያውቃል? ኤርሜላን እኮ ታውቀዋለህ